በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የወልዲያ ደብረ ሲና አቡነ ተክለ ሃይማኖት ቤተ ክርስቲያን የፈለገ ሲና ሰንበት ትምህርት ቤት ማን ያርዳ የቀበረ ማን ይናገር የነበረ ነውና ነገሩ። እግዚአብሔር እድሜና ጤና ሰጥቷቸው እስካሁን ድረስ ካሉት መስራቾች ምስክርነት ሰምተን እንመለስ። ዋልቆን ጀምራ ከምንም በላይ ሰንበት ትምህርት አቋቁማ ብዙዎች ጓደኞች ጋር ፈጥራ የጎረቤት አጋሮች ፕሮግራም ኪዳን ብዙ ጓደኞች ነበሩ። ሰንበት ትምህርት ተቃጥተን ብዙ ስራ አሳልፈናል። ግን ያው ከጊዜ ጉዳይ የተነሳ ያው ሁሉም እንዳሰበን ቀበላቸው መንግስት ያው በቦታው ላይ መጥቶ ሰፈረበት። በዛን ሰዓት ላይ ቤተክርስቲያን ዙሪያ ወታደር ያለ በዛን ሰዓት ላይ ህፃናቶች ናቸው። እኛም ሁሉም ባይለቀቅ ሆነ። ከዚያ አንስቶ ውስጣችን በጣም እናስታውሰው ነበረ። ያው ተመልሰን ወደ ቤት ገባ። ቤት ያዝ ወደዚህ ነው ገባ። እስከዚህ ድረስ ነው የነበረው። ትምህርት ቤታችን አካባቢ ጋር እንተዋወቃለን። ኬሻ ይዘን በአባጅቦ ግማሹ በቄስ ቀበሌ በቃ ባለው በጎታችን በታህሳስ ተክለ ሃይማኖት የሚደግሰው ድግስ እህል በመሸከም ጌሾ በመውቀጥ ውሃ በመቅዳት ጠላ በመጥመቅ ሴቶቹ ጠላ እየጠመቁ ታህሳስ ተክለ ሃይማኖትን ብዙ ጊዜ አክብረን እስከዚህ ድረስ መቼም እያደረገ በዚህ ቀን ላደረሰን እግዚአብሔር ክብር ምስጋና ይድረሰው። እኔ ማስታውሰው እኛ ወቅቱ 1979 አካባቢ እንደው ወራቱን ትዝ የሚለኝ እኔ ግንቦት አካባቢ ነው የነበረውና እንደ ቤተ ክህነት ይሄ ጉዳይ ያው በቤተክርስቲያን ደረጃ መቋቋም አለበት አዲስ ጉዳይ ስለነበር ወቅቱ ያን ወቅት ሙሉ ነው ማስታወሰው እና ከግንቦት 1979 ኦልሞስት እስከ 82 የመጀመሪያዎቹ ወራት ድረስ ነበር ማለት ደርግ የወደቀው ወይም ኢህአዴግ ከተማ የገባው ጥቅምት 5 6 አዳር 82 ነው። እዛ ነው የገባው እንዳሉ ከዛ በነበሩት 2 እና 3 ወራቶች ካምፕ በመጠጫዎች ሁሉ ካምፔን ምንጮች ስለነበራቸው ያው እየፈራ ማጣት መቅረት ተጀመረና መቆራረጥ ጀመረ እንጂ ቆይታው በእነዚህ ዓመታት ውስጥ ተሟልቶ የሄደበት ጊዜ ነበር። ማለትም 79 የመጨረሻዎቹ ወራቶች 80 81 በተሟላ የሄደበት የነበረው ብዛታችን ኦልሞስት አሁን በማስታወሰው ልክ ወደ 8 ወንዶችና 22 ሴቶች አካባቢ ያስታውሳሉ። በስምም ጭምር ማስቀመጥ ስለሚቻል ማለት ነው። እነዚህ ሰዎች እንደነበር ማስታወሳለሁ። ከዚህ ውስጥ አሁን ላይ በህይወት በማውቀው ልክ 3 ሴቶችና 2 ወንዶች በህይወት አታራሳዎች ማለት ነው። ማስታወሰው ልክ 3 ሴቶች የጉርጓን አለች አዲስ ነበረች። ከዛ ደግሞ የአባሞታ ጎዳዳ ማለት ነው። 3ቱ በቤት ያሉት ናቸው። ከወንዶች ደግሞ ዘላለም ወጥተና ይሻላል ይል እነዚህ ላይ ሌሎቻቸው ግን ከመላ ጎደል እንደዚህ አካባቢ በአብዛኛው አካባቢ ያለ ሰው ነው። ለምሳሌ ከዚህ ከተማ ውጭ የነበሩ ናቸው ያሉት ማለት ነው። ያው በወቅቱ የነበረው ነገር አሁን ደርሰን ስናነጋገረው የምንማረው ያው የቤተክርስቲያን በረንዳው ላይ ማለት ነበረው። ጧት ወደዚህ ጥላ ስለሚሆን ወደዚህ ፓርት ወደ ምዕራብ ባለው በኩል እንማራለን። ከሰዓት ወደ ቤተ ደግሞ ወይ ስራ በኩል ነው በረንዳ ላይ ቁጭ ብለን እንማር ነበር። ያው እንደተባለው መምህር አስማማው የመጽሐፍ ቅዱስ ትምህርቶችን ያስተምሩ ነበር። መዝሙር ወንድሞቻችን ተምረሳው ብርሃን መዝሙር ያስተምሩ ነበር እና በአብዛኛው በቃ የኛ እንደመገና በቃ ተገናኝተን
መዝሙር አጥንተው ወረብ አጥንተው በቃ ከበሮ ለመልመድ እንዲህ ነው እንጂ በዚህ ካሁን ካለው ጋር ተኮትኩቶ የማድረግ ነገር አልነበረም። ለምን ስንገባ በደረስንበት የገባን ያድኔ መመሪያ አስማው ነበር ሲያሰለጥኑ የነበሩት ወደ አፈር እንዲለወጡ ያው እዛ ላይ መመሪያ ታረቃም እየመጣ አጠነካከረን ነበረ። በፍቅር ነው እና ደስ የሚል ነው የነበረው። እና እኛ ራሱ ከትምህርት ቤት ራሱ 7 ሰዓት ስንለቀቅ እዚህ ለቅዳሴ እንመጣ ነበር። ከ7 ሰዓት ሩጠን እየተወዳደርን እዚህ ቅዳሴ እንገባለን። ምን ያህል ፍቅርና እንትን ነበር ማለት እና ያው ጥሩ ነበር። እየዞርን እንሰበስባለን። ትልልቆቹ እንጀራ ይጋግራሉ። በነስነስ ያልነው ውሃ እንቀዳለን። ከዛ በኋላ ደግሞ የሌሎች ሀገሮች የሚመጡ እንግዶች እንቀበላለን። ኢሳስ ተክለ ሃይማኖት፣ የነሐሴ ተክለ ሃይማኖት እናዘጋጃለን። እነሙሃዎችን አቅመ ደካማዎች ልብስ እናጥባለን እና ጥሩ ነበር። ሰው እናከብር ነበር እና አሁን ራሱ ከዛ በኋላ የደርግ ያው የኢህአዴግ ጦርነት በነበረበት ሰዓት ያኔ የደርግ ወታደር ሰፈረበት ያፈገፈገ ሲመጣ በጦርነቱ ምክንያት እኛም ተበተነ። ከዛ በኋላ ያው ሌላውም ወደ ሌላ ሀገር ወጣው መበተን ያው እዚህም ያለ ተመልሰንም የመጣን አለ በዛውም ያባሉ ከኛም የተለዩ አሉ እና በዛን ሰዓት እነ መምህር ብርሃን እነሱ ዳቆን ነበሩ። ያው አብረን ነው እኩል ነን ከናችን ራስ ነው። ከተሳትፎ አንፃር ጊዮርጊስ ትንፋሽ ጊዮርጊስ ነው የተሰራ ባለሙያ ቀደም ወንድሞቼ ሲሉት እንደነበረ ከቲምባል ልጆች ነበሩ ወደዚህ ሲማሩ ነበር። በተረፈ እንግዲህ ያው አጥቢያ ቤተክርስቲያናችን በሚነክስበት ወቅት እንደተባለው በአብዛኛው የምናከብረው ታኅሳስ ተክለ ሃይማኖትን ነው። አሁን እኔ ሲገባኝ ገቢ የሚገኝበት ወቅት ስለነበር ያው ማሽላ ጤፍ ምናምን አውድማ ዙረት እንለምናለን። በምናገኘው ነገር ይሄን ደግሞ በመሸጥ ወይም በማቅናት ያው እንግዲህ የህሎቶችን የሾው ምን ገዝተን እንደግስበት የነበረው ብዙም ያው እንደው አሁን ሆነን መንፈሳዊ ነገር ሳይገባ የምንጠራው የኛም ያው በቃ ወይ በላይ ያሉ ሰንበት ተማሪዎችን እንጠራለን። እነሱም ጥራ አንድ ያስተሪው ተጠብቀው እኛን ይጠራሉ እና ያው በዚህ ልክ ነበርበት። አሁን እንዳልኩ 79 ይቋቋም እንጂ እሳቸው 80 ሊሆን ይችላል የመጡበትን ብቻ ትክክለኛ ወራቱን ማስታወስ ይከብደኛል። ግን ጉዞ ምንድነው አሁን ጸበል ቦታ ላይ ከሱ ወረድ ብሎ አስቸጋሪ ቦታ ነበረችና እሱ አይደል ወንዙ ማለት ነው። ወንዙ አቋርጦት ወደ አባኖሩ የሚወጣበት ላይ ያው ወታደር ካምፕ ሲባል መንገድ ነበር። እሾህት ሲባል መንገድ ላይ እሱ መንገድ ነው እንዲጸዳ የተደረገው። እኛ የሆነው ነገር ምንድነው ከጸበሉ በኋላ ከፍ ብለው ወደ ላይ መጣ። ያው ቄስ ቀበሌ በመተለው በኩል በነጋሽ ፈንታውና በነጋሽ ምስጋናው ቤት አካባቢ የነበረ የማሽላ ቁረን እንዲጸዳ ነው የተደረገው ለመኪናዋ ሲባል ማለት ነው። ልክ በሷ ልክ መኪና በሚያሳልፍ ልክ ተጸዳ። ከዛ በኋላ እሳቸው ማጡ። በጣም አኪዩሬት መሆን ይከብደኛል ግን 80 ይመስለኛል ያው ይመጣሉ ተባለ። ተስማሙ። መዝሙር ሰጡን። እንግዲህ ያስተነተው እሳቸውን አመስግነን የተቀበልንበት ወቅት ነው። እኔ በመረዳው ልክ ምንም ችግር የለው ማለት ያለን ሰዎች ነው። አሁን ደግሞ በርካታ ሰው አለ በቃ ኦልሞስት አሁን 15 16 ምን ሆነው እንገኛለን። እንደው አለመታደሉ ነው ያው ባለማለት ጉዳይ በስተቀር ተከተተ ስለማንገናኝ ነው እንጂ ሰውም የሚያውቀው ነው ማለት እዚህ ያው ምናልባት አዳዲስ ካህናቶች ከሌሉ በስተቀር ሁሉም የሚያውቁት ነው ማለት እና እንግዲህ መላከ ሲና የሚያውቁት ነው እና መምሪያ ዳና ካረፉት ውጭ አዳዲስ እኔም አሁን ወደ ከተማ ኖራልኩና ወደ ተመለስኩ። እነኛ አዲስ የሆኑ ሰዎች የማያቸው አሉ። እነሱ ላይ ያውቁት ይችላል ካልሆነ በስተቀር ህዝቡም ያውቀው ነው ብዬ ምክንያቱም እንዳሁኑ እንዲያውም የተመራ ማለት በምሪትም በምርብ የመጣ ሰው ስላልነበረ የሆነ እስካተር ሊሆነ ነው ማለት እዚሁ አካባቢ አንድ አይነት ትውልድ የነበረበት ጊዜ ስለሆነ ይህ ችግር አለው ብዬ ተጨባጭ ነው ብዬ ሲሆን የነበረ ያው እንደው
በዚህ አጋጣሚ ወደ ዓለማዊ ተወስዶ ከበሮችም ስም ነበራቸው። አሁንም ማያታለውና ትንሿ በለጦ ትባል ነበር። ያንኛው ጠመም ያለው ነው ያው ሞላ ይባል ነበር። በጣም ትልቁ ወርቁ ነው እንደዚህ አይደል? እና በዓል ሲደርስ ሁሉ እንቧይ ቀባ ነበር። ማስታውሰው እንቧይ ቀባ ነበር። ለበዓል ልጮህ ተብሎ እንቧይ ተገፈሉበት ጊዜ ነበርና ተጨባጭ ነገር ነው ብዬ የሚያመጣው ችግር አለ አላም ዙሮ ከናንተው እኛም እንደ በላይነት ተቀምጠን እንደነበርንበት ነው ከናንተ ጋር አብረን ሰልፍ እንደሚሆንም ይሄን ትውስታ ስታስታውሱን እኛ ከናንተ ጎን እንጂ ከናንተ ውጭ ነው አይሆን ከዛሬ ጀምሮ ያው ሀና ተነስታችሁ እናንተ ያዛችሁት ከኛ እንደተረከባችሁ ነው። እኛም ደግሞ ከናንተ ጋር ወደፊት ያለው ነገር አሉ የተባሉቶቻችን እነሱን እያጣራን ወደኛ እንድትደረጉ አሁን ማድረግ ይቻላል። ሀሳባችሁ ጥሩ ነው። በጣም እናመሰግናለን። በዚያን ሰዓት ላይ ዛሬ ብስለት ስላለ በዚያን ሰዓት ላይ እንደምታውቁት ያን ያህል ነው። አሁን ጥሩ ነው ተሰበከ ነው። በዚያን ሰዓት ላይ አሁን ቢሆን ያሁን ልጅ ቢሆን መከራ መጣ ትንሽ የመቋቋም ይኖራል። በዚያን ሰዓት ላይ ግን ያን ያህል ስለነበር ተበትኗል። አሁን ደግሞ ተበተና ይባላል። ካስታወሳችሁን አብረን የፈሩት ጋር ወደፊት ያለን ነገር እናስተካክላለን። ይሄም መሆንና መደምደም ዝርዝሩን እኔ አሁን እንዳልኳችሁ ኦልሞስት 27 28 ሰው የሚሆን ዝርዝር አሁን መጥቀስ ስለሚቻል አለ እኛም እነግራችኋለን። ይሄ ለኛም ክብራችን ነው። ያው ሰምን ታሪክ ነው። እግዚአብሔር እንግዲህ ቅድም እንዳልኳችሁ የተለዩ ወንድሞቻችን አሉ። እኛን ደግሞ ወደ ቤተሰብ በማድረሱ ደስተኞች ነን እና ይሄን ነገር ለማድረግ በበኩሌ ሰዎችን በመጥራት በማሳመን አድራሻቸውን በመስጠት ተባበር ይችላል። ናቸው ትውስታ ያመጡና ከከሌ ተረከበ ከከሌ ቁም ወደሚመጡት ተንቀሳቀሰ የሚለውን ነገር በሚሰባሰብ ሁላችን ወደ ስብስቡ ግን ቀኑን እንደዚህ በአከባበሩ ደረጃ በእናንተ በምትሄዱበት ወቅት መሄዱ ከሌለው ማለት ችግር ያለበት ነገር አይደለም። በቃ ዋናው የምስረታ ዘመኑን ማስታወሱ ነው እንጂ የማክበሪያ ጊዜው በተለመደው ቢሄድ በጎ ነው ማለት ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየ።